የኢትዮ አሰፖርት የዩቲዩብ ቻናል የተመሰረተበት ዓላማ የአሰብ ወደብ የኢትዮጵያ ተፈጥሯዊ ወደብ ነው ብለን ስለምናምንና ያላግባብ ኢፍትሃዊ በሆነ መንገድ የተወሰደብንን ወደብ እንዴት ማስመለስ እንችላለን በሚሉት ሐሳቦችና ባሉን አማራጮች ዙሪያ ለመወያየት እንዲያስችለን ታስቦ ነው። የዚህ ቻናል ጽንሰ ሐሳብ የተጀመረው ከ6 ዓመት በፊት በ2005 ዓመተ ምህረት ቢሆንም ሀገራችን ውስጥ በነበረው ከፍተኛ የፖለቲካ ቀውስና አፈና ምክንያት እንዲሁም አንዳንድ የግል ነገሮች ካለመመቻቸታቸው ጋር ተያይዞ በተፈለገው መንገድ መንቀሳቀስ ባንችልም ኢትዮ አሰፖርት በተሰኘው የፌስቡክ አካውንታችን ላይ የተለያዩ ምስሎችን፣ ቪዲዮዎችን እና ጽሁፎችን ፖስት በማድረግ በተወሰነ መንገድ ስንንቀሳቀስ ቆይተናል። አሁንም ቢሆን ሀገራችን ያለችበት የፖለቲካ ሁኔታ እዚህ ገባ የሚባል ባይሆንም እንኳን የአሰብን ወደብ ለማስመለስ ከምናደርገው ረጅም የቤት ስራ ውስጥ ቢያንስ የመጀመሪያውን ምዕራፍ መስራት የምንጀምርበት ጊዜ አሁን ነው ብለን እናስባለን። ሀገራችን ለወደፊት እስክትረጋጋ መጠበቅ አለብን ብለን የምናስብ ከሆነ ከጥቅሙ ጉዳቱ ያመዘነ የአሰብ ወደብ ሙሉ ለሙሉ እየተረሳና ከአይምሮአችን እየጠፋ ስለሚሄድ ቢያንስ የመጀመሪያውን ምዕራፍ ከአሁኑ መጀመር አለብን ብለን እናስባለን። በዚህም መሰረት በእኛ ረዳድ የመጀመሪያው ምዕራፍ ስራ መሆን አለበት ብለን የምናስበው ከፍተኛ የሆነ የአድቮኬሲ ስራ መስራት ነው። ይህም አሰብ የኢትዮጵያ ተፈጥሯዊ የባህር በር እንደሆነችና ኢፍትሃዊ በሆነ መንገድ ለኤርትራ ተላልፋ እንደተሰጠች እንዲሁም ወደ ኢትዮጵያ መመለስ እንዳለባት ለመላው የኢትዮጵያ ሕዝብ የግንዛቤ ማስጨበጫ ስራዎችን መስራት ነው። በተለይም ለትውልድ ስለ አሰብ ታሪክ፣ ጠቀሜታ፣ አጠቃላይ አሰብ ከኢትዮጵያ ጋር ስለነበራት ትስስር፣ አሁን ስላላት ቁርኝት እንዲሁም ለወደፊት ሊኖራት ስለሚችለው ግንኙነት ለአዲሱ ትውልድ በስፋት ማስረዳትና ስለ አሰብ ግንዛቤ መፍጠር ያስፈልጋል። ለአዲሱ ትውልድ ብቻ ሳይሆን ለነባሩ ትውልድም ለታላላቆቻችንም በሚያሳዝን ሁኔታ የአሰብ ወደብ ከአይምሮአችን ቀስ በቀስ እየጠፋ ያለበት ሁኔታ ሳለ ስለሆነ ያንን የማስታወስ አሰብ ሁሌ በየቀኑ ኢሹ ሆኖ እንዲቀርብ በማድረግ የውይይት አጀንዳ ሆኖ እንዲቀርብ በማድረግ የአሰብን ጉዳይ ዋነኛ የፖለቲካ መታገያ አድርገን ይዘነው ልንቀርብ ይገባል ኢትዮጵያ ውስጥ። ምክንያቱም አንድ ነገር ዝም በተባለና በተረሳ ቁጥር ከአይምሮአችን እየጠፋ ኢቭን የኛ እስከማይመስልን ድረስ ወደዛ መንገድ ስለሚሄድ የአሰብ ጉዳይ እንደማንኛውም የኢትዮጵያ የፖለቲካ ጉዳይ ኢሹ ሆኖ መካተት አለበት። ኢቭን በፖለቲካ ፓርቲዎች አጀንዳ ውስጥ መካተት ያለበት ጉዳይ ነው። አሁን ባለው የኢትዮጵያ የፖለቲካ ሁኔታ እና ቁመና የአሰብ ኢሹ ሜን ኢሹ ሆኖ መምጣት ባይችልም እንኳን አትሊስት በረጅም ጊዜ እቅድ ከምንሰራቸው ተግባራቶች መካከል አንደኛው ሆኖ መካተት መቻል አለበት። በተለይም በማህበረሰባዊ ደረጃ ወደ 106 ሚሊዮን የሚጠጋው የኢትዮጵያ ማህበረሰብ ስለ አሰብ ማወቅ፣ ስለ አሰብ ማውራት፣ አሰብን የዕለት ተዕለት ኢሹ ማድረግ፣ አሰብን መፈለግ፣ አሰብ የኛ ናት ብሎ ማሰብና አሰብ እንድትመለስ መፈለግ ያንንም
እውን ለማድረግ ያንዳንዱ ኢትዮጵያዊ ከልቡ መስራት መጀመር ያለበት ጊዜ ነው። ሀገራችን ኢትዮጵያ ተፈጥሯዊ የባህር በሯ የሆነችውን የአሰብ ወደብን ዳግም ለማስመለስ በርካታ የሆኑ የመከራከሪያና የመደራደሪያ ነጥቦች አሉ። ከነዚህም መካከል የህግ፣ የፖለቲካ፣ የታሪክ እንዲሁም የሞራል ግራውንድ ሳይቀር በርካታ የመደራደሪያና የመከራከሪያ ነጥቦች አሉ። እንዴት ማድረግ ይቻላል? እንዴት ወደ ዓለም አቀፍ ህግ ይዘናቸው መቅረብ እንችላለን? በምን መልኩ ብንከራከር፣ በምን መልኩ ብንደራደር ውጤታማ ልንሆን እንችላለን የሚሉትን ነገሮች ለወደፊት አንድ በአንድ በዝርዝር ቪዲዮ እየሰራን በጋራ እንወያይባቸዋለን። ይህንንም ለማድረግ እንዲያስችለን አሰብን በተመለከተ በተለያዩ ጊዜያቶች በተለያዩ የታሪክ ባለሙያዎች፣ የዓለም አቀፍ የህግ ዕውቀት ባላቸው ግለሰቦች ከአሰብ ጋር በተያያዘ የተለያዩ ጽሁፎችን ያወጡና ቃለ መጠይቆችን ያደረጉ ግለሰቦችን ኢንተርቪዎች፣ አጠቃላይ አሰብን የሚመለከቱ ማናቸውንም ጉዳዮችን የተጻፉ መጽሐፍቶችን፣ የተሰሩ ሪሰርቾችን፣ ቪዲዮዎችን፣ ቃለ መጠይቆችን ወደ እናንተው ይዘን በመቅረብ በጋራ እንወያይባቸዋለን። ሐሳቡን በጋራ እናዳብረዋለን። የግል አስተያየታችንን እንሰጥበታለን፣ እንተነትነዋለን። ከናንተም አማራጭ ሐሳብ ሊሆኑ የሚችሉ ጠቃሚ ሐሳቦችን በመቀበል ዋነኛ ዓላማችን የግንዛቤ የመፍጠር ስራ ስለሆነ በዚህ ስቴጅ መስራት የምንችለው ለመላው ኢትዮጵያዊ ስለ አሰብ ግንዛቤ የማስጨበጥ ስራ ስለሆነ በጋራ እያንዳንዳችን እንወያይበታለን። ኢቭን ከኛ ጋር ተቃራኒ ሐሳብ ያለው ሰው እንኳን ቢሆን ሐሳቡን አቅርቦ መከራከሪያ ነጥቡን አቅርቦ መወያየት ይቻላል። ስለዚህ ይሄ አካውንት ይሄ ፔጅ ስለ አሰብ እና ስለ ወቅታዊ የኢትዮጵያ ፖለቲካ ሁኔታ የምንወያይበት ግንዛቤ ፈጠራን መሰረት ያደረገ ፔጅ ስለሆነ ለማንኛውም ሰው ክፍት መሆኑን በዚሁ አጋጣሚ ለመግለጽ እንፈልጋለን። ለጊዜው ወቅታዊ የሀገራችን የፖለቲካ ትኩሳት ዙሪያ ላይ የሚያተኩሩ የተለያዩ